ሰላም ዛሬ እንደዚህ ቆንጆ የሆነ የዜብራ ኬክ ነው የምንሰራው። ለመስራትም ደግሞ የሚያስፈልጉን ግብአቶች 3 እንቁላል፣ ግማሽ ኩባያ ወተት፣ 1 ኩባያ ዘይት፣ 1 ኩባያ ስኳር፣ ቫኒላ ዱቄት እና ቤኪንግ ፓውደር እንዲሁም ደግሞ የካካኦ ፓውደር ነው። በመጀመሪያ ወተቱን እንጨምራለን። ከዛ ደግሞ እንቁላል፣ ከዛ ስኳር እንዲሁም ደግሞ ዘይት እናደርግና በደንብ እንዲዋሃድልን እንፈጨዋለን ማለት ነው። ከዛ ከፈጨነው በኋላ ወደ እቃችን እንገለብጥና ትንሽ ቫኒላ እናደርግበታለን። ከዛ ፍርኖ ዱቄታችን እናደርገን በደንብ እስኪዋሃድልን ድረስ እናማስለዋለን። ከዛ ቤኪንግ ፓውደሩን የጨመርኩበት እሱንም እናዋህደዋለን። ከዛ ግማሹን በሌላ እቃ ቀንስና 3 የሾርባ ማንኪያ የሚሆን ካካኦ ፓውደር እንጨምርና እናዋህደዋለን። ከዛ ፓትራችንን ዘይትና ዱቄት ቀብተን እንደዚህ ከስር ነጩን ከላይ ደግሞ ጥቁሩን እያደረግን አሪፍ ቅርጽ እናስይዘዋለን ማለት ነው። እንደዚህ የምንፈልገውን አይነት ዲዛይን መስጠት እንችላለን እስከታች ድረስ ማለት ነው። እንዲህ ቆንጆ ሆኖልናል። ኦቭናችን ውስጥ በ180 ዲግሪ ለ40 ደቂቃ ካበሰል ነው በቂ ነው። እንደዚህ ቆንጆ ሆኖልን ወጥቷል። እንግዲህ ሁላችሁም በየቤታችሁ ሞክሩ። ሰብስክራይብ ማድረግም አትርሱ። ባይ ባይ።